አይገርምም? ግን ያላህ ስራ እኔ ሰዎችን አስተምራለሁኝ ወይንም እውቀትን እማራለሁ ብዬ አስቤው አይደለም ወደ መድረሳ የሄድኩት። እንደ ታሪክ የሚነግራችሁ ማለት ነው። የምሄድበት ሳጣ ነበር የሄድኩት። ጓደኞቼን ፊልም ቤት ከሚያሳየ ልጅ ጋር ስጣላ ተዋት የምትሉ ለሱ አይደለም እየተናገርኩ ያለሁት። ተዋት ሰው ፊልም ቤት በጣም ነበር ከወንድሜ ከትንሹ ከህፃን እያለን ገና ከ10 ዓመት በታች እያለን ማለት ነው። ከፊልም ቤት አንወጣም ነበር እኔና ወንድሜ። የፊልም ቤት የሚያሳየው በነፃ ነበር የሚያሳየን። በነፃ ነው የሚያሳየን። ለፍየሎቹ የፍየል ከቤላ አለ አይደለ? ይሄ ቅጠል እንለቅምለታለን። እኛ ቤት ፊት ለፊት ነው ጫት የሚሸጠው። ያን እንለቅምለታለን፣ በነፃ እንገባለን። የዛኔ ገና ከ6 ዓመታችን ጀምረን ነው ከዛ ነው ያደግነው። የታቸው የደጋ ልጆች ካላችሁ ታውቁታላችሁ። እንድሪስ ሰይድ ቤት መጨረሻው እንደገና በነፃ እያየን የሆነ ጊዜ ላይ ለፍየሎቹ ከቤላ አለቀምኩለት። ልክ 12 ዓመት አካባቢ ላይ ነው። 12 ዓመት አካባቢ ሲደርስ ነው። 6 ዓመት ሙሉ እዛ ነበርኩ። አንድ ቀን ሳለቅምለት ቀረሁኝና ህንድ ፊልም ነው እነ ህርቲክ እነ ሻህሩክ እነ ሰኒ ዲዮል እነ ምናምን እነዚህ ጋር ነበር የምንለው። መጨረሻ ሳለቅምለት ቀረሁና አንድ ቀን ክፈል አለኝ። ጀላቴ እንደዚህ እየመጠጥኩኝ ያችን የ10 ሳንቲም ዋለች አይደለ? እሷን እየመጠጥኩ ምናምን ገባሁኝ። ቀን ላይ ጠዋት አልለቀምኩለትም። ለቅመን ሁሌ እቤቱ እናመጣለት ነበር ለፍየሎቹ። የዛኔ ሳለቅም ቀርቼ ክፈል አለኝ። እሺ አልኩ፣ ከፈልኩት። አንድ ነገር የሚገባኝ ነገሩ ካለፈ በኋላ ነው። ለምን ክፈል ያለኝ ያልኩኝ ራሴን መጠየቅ ጀመርኩኝ። እስከ ዛሬ ፍየል ለፍየሉ ስለቅምለት ቆይቼ ዛሬ አንድ ቀን እንደዚህ ስለሆነ አልኩት። ፍራንኩ ሳይሆን እንትን ያለኝ እኔ ውለታው ነው በጣም ያናደደኝ እና አልኩኝ በቃ ልውጣ አልኩኝ። ምንም ሰላም አልሰጠኝም። ልውጣ አልኩኝ፣ ወጣሁኝ። ማልኩኝ ወደ ፊልም ቤት ዞር አልኩኝና ለራሴ ወሰንኩኝ። ወላሂ ሁለተኛ ፊልም ቤት የሚባል አልገባም አልኩኝ። ከዚያ በፊት የሚገርማቸው አባቴ ቁርአን ቤት ካልገባችሁ ብሎ በጣም አዛ አድርገነዋል። አንቀራም ብለን እኔና ወንድሞች በጣም ለምኖ ገርፎ ምን ብሎ ነው በቃ እምቢ ብለነዋል። ጫማ ሁሉ ይገዛልንና እንድሰጣችሁ ከፈለጋችሁ ቁርአን ቤት የምትሄዱ ከሆነ ነው ይለናል። ተዋ ጫማውን ካልፈለክ እንለዋለን። አንሄድም። የፈለገ ቢሆን ቁርአን ቤት አንወድም ነበር። በቃ ለምኖን ምን ብሎን በቃ እምቢ ብለነዋል። የመጀመሪያ ወንድሜ ትንሽ ይሻል ነበር። አቡከር የሚባለው ወንድም አለኝ። እሱ ቢያንስ እስከ አራህማን ድረስ ቀርቷል። ከእኔ ደግሞ ተለቅ የሚለው ሰይድ የሚባለው በ2 ዓመት ይበልጠኝ፣ እሱ ደግሞ ወደዋ ድረስ ቀርቷል። እኔና ታናሽ ወንድሜ እምቢ አልነው። በቃ አንቀራማ። መጨረሻውን ከዚህ ከፊልም ቤት ዞር አልኩኝ እና ወላሂ ሁለተኛ ፊልም ቤት አልገባም አልኩኝና ሄድኩኝ። እቤት ሆነ በቃ የምውለው እቤት ሆነ የምውለው። ወዴት ልሄድ መሄጃ አጣሁ። ፊልም ቤት እንዳልሄድ ደስ የሚለኝ ከልጅነት ጀምሬ ወላሂ ብዬ ከማልኩ ማልኩ ነው። በቃ ወላሂ አልገባም አልኩኝ፣ አልገባም የፈለገ ቢሆን። ከዛም መሄድበት ሳጣ በሩ ላይ ዝም ብዬ ቁጭ ብዬ አንድ ቀን ጓደኞቼ ሲያልፉ ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት እየሄድን ነው አሉ። እኔ ለመቅራት ፈልጌ አይደለም ይወታቸዋል። ግን እዚህ ብቻዬን ከምቀመጥ ፊልም ቤትም ማልሄድ ከሆነ ለምን ተከትያቸው አልሄድም አልኩኝና በውስጤ በቃ አላህ ይሄን ነገር እንትን አለልኝ። ልከተላችሁ አልኳቸው እና ተከተላሉ። ግን እኮ ቁርአን የለኝም አልኳቸው። ችግር የለውም ና ዝም ብላሉ። ከዛ በኋላ እሺ አልኩኝና ተከተልኳቸው ሄድኩኝ። ሲሄድ ቁርአን ቤት ገባሁኝ። አሊፍ ክፍል እዚህ ግባ አሉኝ። ጓደኞቼ ናቸው። አሊፍ ባ ታ ሳ ጂም እያሉ ይጮሃሉ። እኔ ጮኸት አልወድም። ምንድን ነው የሚጮኸት አልኩኝ። ምንድን ነው የሚጮሁት እነዚህ ልጆች? እኔ ያልቀራም በቃ ብዬ ወጣሁና ሶላትስ ዝም ብዬ ጓደኛ እንደ ሚፍታህ የሚባል ልጅ ነበር። ሚፍታህ ጁድና አህመድ ጁድ ይባላሉ።
የዛው የደጋ ልጆች ናቸውና ጠየኳቸው። እንደው ዝም ብዬ ሶላት ብቻ በሰግድ ጀነት እገባለሁ አልገባም አልኳቸው። እኔ ቁርአን በቃ ስለሚጮሁ እንትን አልወድም አልኳቸው። ትገባለህ ጀነት ከሰገድክ አሉኝ። እሺ አልኳቸው። በቃ ሶላት እሰግዳለሁ ቁርአን ግን አልቀራም ብዬ ወሰንኩ። ከዛ ሶላት የሚባል አላቋረጥም እሄዳለሁኝ። ይወታቸዋል የዛኔ ገና 5ኛ ክፍል ምናምን አካባቢ 6ኛ ክፍል ገባ 5ኛ ክፍል 6ኛ ክፍል እንደዚህ ነው። ከዛ በኋላ በዚህ ሁኔታ ሳለሁ በጣም ሶላቴን እጠብቃለሁ። ሶላቴን ጠብቄ ነው የምሰግደው። ሌሊት ራሱ ከሆነ ተነስቼ ሄጄ እሰግዳለሁ። ከቤት ሌሊት ጨለማ ስለሆነ ለመውጣት ምን አድርጋለሁ? ውዱ አድርጌ ምናምን እጠብቅና ከአዛን በፊት ልክ አዛን ተብሎ ከላይ ሰዎች ሲያልፉ እነሱን ተከትዬ እሄዳለሁ መስጂድ፣ ብቻ ስለምፈራ ማለት ነው። ትንሽ ነው ገና 11 አካባቢ ነው 11 ዓመት ምናምን አካባቢ ነው። ከዛ በሽንቁር እንደዚህ ብዬ በሩን አይና ልክ ሰው ሲያልፍ ምናምን ባትሪ ይዘው ሲያልፉ እነሱን ተከትዬ እሄዳለሁ። በጣም በአብዛኛው አንድ ሰውዬ ሞቷል፣ አላህ ይማረው። ያ ሰውዬ ነበር በዛ የሚያልፉ፣ እኛ ሰፈር ነው፣ ሽማግሌ ነበረ። ከዚያ በኋላ እሱን ተከትዬ እሄዳለሁ። እንዳውም ልጁ ባለፈው እዚህ መጥቶ በቃ ሲያስቀኝ ነበር፣ አባቱ ታሪክ እያነሳ አያቱ ነው ለዚህ ለጓደኛ ማለት ነው። ከዚያ ከላይ ይመጣል ያልፋል፣ ወደ መስጂድ ይሄዳል። እሱን ተከትዬ ሁሌ እሄድ ነበር። አንድ ቀን ተከትዬው ከኋላ ሲሄድ እንደለመድኩት ባትሪውን ይዞ እንደዚህ ዝም ብሎ ዱላ ይዞ ምናምን ይሄዳል ወደ መስጂድ። በጣም ቀርቤዋለሁ ለካ ሳላስበው ከኋላ ልክ ማን ነው ብሎ ዞር ሲል የለውም። አምልጥ አልኩኝ ወደ ቤት እና በጣም ቀርቤው ከኋላ ጫማዬ ካካካ ይላል ተቃላሽ። በቃ ዞር ብሎ ዱላውን እንደዚህ ማን ነው ብሎ እንትን ሲል በቃ ሊመታ ይመስለኝ ወርጫ ወደ ቤት። ወይ አንዳንዴ ከቤት ወጣና ሰው ሳጣ ማለት ነው። በአቋራጭ መንገድ ነበር፣ ነገር ግን ይሄኛ ሰው ካጣሁኝ በአስፓልት እሄዳለሁኝ። አስፓልት ድረስ ወርድና አስፓልቱ መሀል ላይ ውሻዎች ያገኛለሁኝ። ውሻ ደግሞ አልወድም። ልጅ እያለሁ በጣም እንትን ብለውኝ የዛኔ በቃ ከዛን ጊዜ በኋላ ውሻ አልወድም ነበር። እነሱን ካየሁ እመለሳለሁ። እዛ መጨረሻውን በቃ በዚህ ሁኔታ እያለሁኝ ሶላት ብቻ ሰግዳለሁኝ፣ ቁርአን ግን አልቀራም ብዬ ወስኜ ምን አደርጋለሁ? የመጨረሻ ላይ አላህ የሆነ ህልም አሳየኝ። አንዳንዴ አላህ የውስጣችሁን እውነት በቃ የሆነ በቃ እንትን እንደምትሉ ካየ በመልካም ነገር ላይ ምናምን ራሱ ይጨምርላችኋል። ወለዚነ እህተደው ዛደሁም ሁደን ወአታሁም ተቅዋሁም ይላል። እነዚያ ቅኑን ጎዳና የተመሩ ሰዎችን ቅናቻን እጨምርላቸዋለሁ ይላል። እኔ ሶላቱን በቃ ሰግዳለሁ ይወስኛለሁ። በፍጹም ቢሆን አልተወውም። የጠየኩት ልጁ ምን ነበር? ጀነት እገባለሁ ሶላትን ብቻ ከሰገድኩ ብዬ አዎ ብሎኛል። ወላሂ ሶላት እሰግዳለሁ አላቋርጥም ብዬ የፈለገ ቢሆን አላቋርጥም ነበር። ይሄ ስላይ አላህ ሱብሓነሁ ወተዓላ ሌላ መልካም ነገር ይጨምርላቸዋል። ገብታችኋል? በዚህ ሁኔታ ሳለሁኝ ቁርአን መቅራት እየፈለግኩኝ ያ ነገር በቃ ራሴን እንትን ስላለኝ በጣም የሚጮሁት ነገር ምናምን ነገር እንትን ስላለኝ አልቀራም ብዬ ወስኜ ነበር። በህልሜ የሆነ ነገር አየሁ። በቃ አላህ የሆነ ህልም አሳየኝ። ህልሙ ምን ነበር? በጣም የደንቀኝ ህልም ነው። በህልሜ በጣም ሀብታም አይነት ሰው አድርጎ አሳየኝ። በቃ ከዓለም አንደኛ ሀብታም እንደሆንክ ያሳየኛል። ነገር ግን በቃ አልቀራም፣ አልሰግድም፣ መልካም ስራ አልሰራ። በቃ ስለ ምድራዊ ጥቅማ ጥቅም ብቻ ነበር ሀሳቤ። ከስሬ በጣም በርካታ ሰራተኞች እንዳሉ ያሳየኛል። ከዚያ በኋላ ሰዎች እንስገድ ሲሉ እንቅራ ሲሉ ምናምን አልሰማቸውም ነበር። ከዛ መጨረሻውን በዚያ በህልሜ ሁኔታ ሳለሁኝ ሰማይ ስትቀደድ ምናምን እመለከታለሁ።
ያቺ ቀዳዳ እየሰፋች ስትመጣ ሰው ሁሉ በቃ ይሯሯጣል ምናምን እንደዚህ። ምንድን ነው ስላቸው ቂያማ እየቆመ ነው ይላሉ። በጣም ደነገጥኩኝ። እየሰፋ መጣ። ያበቃ ታቸዋል ኢዘ ሰማኡ እንፈጠረት እንዳለው ሰማይ በምትቀደድ ጊዜ ይላል። ያንን ሳይ በጣም ደነገጥኩኝ። በቃ መጨረሻ ቂያማ እየቆመ ነው ምናምን። አንዴ ለመስገድ ምናምን እድል ስጠኝ ጌታዬ ብዬ መጮህ ጀመርኩኝ። በቃ ከዛ የሆነ ድምፅ ሰማለሁኝ። ዛሬ ብትሰግድ ዋጋ የለህም ጊዜው አልፏል የሚል ድምፅ ሰማለሁ። እሺ ገንዘቤ እንዳለ ለድሃዎች ሰረቃ ስጡት ምናምን እንዳለሁ ዛሬ ምንም ዋጋ የለውም ብትሰጥ ጊዜው አልፏል። የመጨረሻ ተጸጸትኩኝ። በቃ እውነት ነው የመሰለኝ በህልሜ። በቃ አንድ እድል ጌታዬ ብዬ ተንበርክኬ በጣም ማልቀስ ጀመርኩኝ። በቃ ጊዜው አልፏል የሚል ድምፅ ብቻ ነው የምሰማው። በጣም ነበር የተጸጸትኩት። በጣም አንዴ ወደ መመለስ እድል በቃ ምለበንኩኝ። የሚሆን ነገር አይደለም። መጨረሻው እንደገና በዚህ ሁኔታ ሳለሁ በጣም ተጨናንቄ ያለሁ በህልሜ ባንንኩኝ፣ ተነሳሁ። ሌላ አዲስ ህይወት የተሰጠኝ ነው የመሰለኝ። ወላሂ አዲስ ህይወት የተሰጠኝ ነው የመሰለኝ። እያለቀስኩ ተነሳሁ። እንቅልፍ ራሱ አልተኛም። ቶሎ ወደ መስጂድ እስኪሄድና ነግቶ አዲስ ህይወቴን እስክጀምር ድረስ ነው ያልኩት። ወላሂ ዳግም እንደገና ወደ ምድር የተመለስኩኝ ሄጄ ማለት ነው። ያክል ነው የተሰማኝ። ከዛ ወደ መስጂድ ሄድኩኝ። በጣም ትልቅ ረፍት ተሰማኝ። ምድር ላይ እንዳለሁኝ ሳውቅ ማለት ነው። በቃ ዓለም ተፈጽሞ ሁሉ ነበር ሄጄ ማለት ነው። ያክል ነው የተሰማኝ። ከዛ መጨረሻ ምን አደረግኩኝ? መስጂድ ከሰገድኩ በኋላ ቁርአን መቅራት አለብኝ ብዬ ወሰንኩኝ። ሳልሞት ቶሎ ቁርአን መቅራት አለብኝ አልኩ። በጣም በቃ ልቤ እየፈራ ሁሉ ነው። በጣም የደነገጥኩት። ጓደኛም አልፈልግም፣ ምንም ሰውም አልፈልግም። ቁርአን መቅራት ነው። ቁርአንን ጓደኛ አድርጌ መያዝ አለብኝ ብዬ ወሰንኩኝ። በቃ ቁርአን ቤት ገባሁኝ። አሁንም አሊፍ ባታ ሳጅብ ነው የሚሉት። በቃ እንደምንም ብዬ ታግሼ ተቀመጥኩኝ። ትምህርት ቤት ስንማር የነበረ ልጅ አሁን አንዳንድ እዚህ ሲመጣ ያዋለሁ ጀቡቲ ላይ ያለው እሱ ልጅ ቁርአን ቀርቶ ነበረ። የትምህርት ቤት አንድ ክላስ ነን፣ ሰፈር ጓደኛ ነን። እሱ አክትሟል ምናምን እንደዚህ። ከዛ ትምህርት ቤት ብላክቦርድ ላይ ምናምን በረፍት አሳየኝ እስኪ እንደው እንዴት ነው ቁርአን የሚገባኝ አልኩት። ከአሊፍ እስከ ያጽፋ አሳየኝ። አሊፍ ባ ታ ሳ ጀምሎ ከአሊፍ እስከ ያድረስ አሳየኝና እችን ያዛቸዋለኝ። በቃ እነዚህን መያዝ አለብኝ። ወደ ያስኳቸው በሁለት ቀን በሶስት ቀን ምንም አልፈጀብኝም። ያስኳቸው እቺ ፈትሐ ኪስራ ضማ ሱክን ብሎ አሳየኝ። ለምንድን ነው የሚያገለግሉት እነዚህ አልኩት። በአድርገን ከላይ ፈትሐ ከሆነ በ ትሆናለች፣ ከታች ኪስራ ላይ ከሆነች ቢ ትሆናለች፣ ضማ ከሆነች ከላይ ደግሞ ቡ ትሆናለች፣ ሱክን ከሆነች በ ትሆናለች። እስኪ እንደዚህን ባንና ታን ሳን አያያዘና አንዷ ላይ ፈትሐ አንዷ ላይ ኪስራ አንዷ ላይ ضማ አድርገው አብባቸው አለኝ። ታቻል ያችን አነበብኩኝ። በቃ ይሄ ማለት ነው ቁርአን አለ። አሁን ቁርአኑን ገልጬ ለራሴ መሞከር ጀመርኩ። በዛው ምንም በሳምንት ባልሞላ ጊዜ ማለት ነው በሞከር ስጀምር ምናምን በቃ ቤት ሄጄ ያዝ አድርጌ በፍቅር ነው በቃ ትምህርት መተው አለብኝ ሁሉ ብዬ ወሰንኩ። በቃ ቁርአን ማንበብ ቻልኩኝ። ቀጥታ አሁን ወደ ቁርአን ቤት ሄድኩኝ በራሴ። አሊፍ ክፍል ገባሁኝ። ፈተነኝ አስተማሪ። ባክፍል ወደ አለፋለ አለፍኩኝ። ባክፍል ዩሱፍ አቅሪ ያገኘኝ። ዩሱፍ የሚቀራ ሰው በጣም ይወዳል። ታቻል ከዚያ እሱ ጋር በአንድ አከተምኩኝ። ወደ አንድ አከተምኩኝ። ሌሎቹ ደጋግመው ነው ሂፍዝ የሚጀምሩት። እኔ አልደግምም ቶሎ ማፈዝ አለብኝ አልኩ። ለፍዝ ስቀራ ራሱ በቀን እያየሁ ማለት ነው። ገና የመጀመሪያ ነዘር እያየሁ እየቀራ ወላሂ በቀን 60 ገጽ አፍዝ ነበረ። አንዴ ማንበብ ቻልኩኝ አይደለ? በቃ ቁርአን ትምህርት ቤት ይዤ ሁሉ ሄድ ነበር ከደብተሬ ጋር ታቻል ቁርአን ይዤ ሄዳለሁኝ። በረፍት 15ቱን ደቂቃ ጓደኞች ወጥተው ሲጨዋቱ እኔ ከትምህርት ቤቱ በታች ባህር ዛፍ አለ፣ እዚያ ቁጭ ብዬ እቀራበት ነበር። ታቻ ያን ያዝ አድርጌ እሄዳለሁ። ከዚያ በኋላ እቺ ፈትሐ ኪስራ ضማ ሱክን ብሎ አሳየኝ። ለምንድን ነው የሚያገለግሉት እነዚህ አልኩት። በአድርገን ከላይ ፈትሐ ከሆነ በ ትሆናለች፣ ከታች ኪስራ ላይ ከሆነች ቢ ትሆናለች፣ ضማ ከሆነች ከላይ ደግሞ ቡ ትሆናለች፣ ሱክን ከሆነች በ ትሆናለች። እስኪ እንደዚህን ባንና ታን ሳን አያያዘና አንዷ ላይ ፈትሐ አንዷ ላይ ኪስራ አንዷ ላይ ضማ አድርጎ አብባቸው አለኝ።
ቦታቸዋል። ያችን አነበብኩኝ። በቃ ይሄ ማለት ነው ቁርአን አለ። አሁን ቁርአኑን ገልጬ ለራሴ መሞከር ጀመርኩ። በዛው ምንም በሳምንት ባልሞላ ጊዜ ማለት ነው በሞከር ስጀምር ምናምን በቃ ቤት ሄጄ ያዝ አድርጌ በፍቅር ነው በቃ ትምህርት መተው አለብኝ ሁሉ ብዬ ወሰንኩኝ። በቃ ቁርአን ማንበብ ቻልኩኝ። ቀጥታ አሁን ወደ ቁርአን ቤት ሄድኩኝ በራሴ አሊፍ ክፍል ገባኝ። ፈተነኝ አስተማሪ ባክፍል ወደ አለፋ ነው አለፍኩኝ። ባክፍል ዩሱፍ አቅሪ ያገኘኝ። ዩሱፍ የሚቀራ ሰው በጣም ይወዳል ታቻ። ከዚያ እሱ ጋር በአንድ አከተምኩኝ፣ ወደ አንድ አከተምኩኝ። ሌሎቹ ደጋግመው ነው ሂፍዝ የሚጀምሩት፣ እኔ አልደግመም ቶሎ ማፈዝ አለብኝ አልኩ። ለፍዝ ስቀራ ራሱ በቀን እያየሁ ማለት ነው ገና የመጀመሪያ ነዘር እያየሁ እየቀራ ወላሂ በቀን 60 ገጽ አፍዝ ነበረ። አንድ ማንበብ ቻልኩኝ አይደለ? በቃ ቁርአን ትምህርት ቤት ይዤ ሁሉ ሄድ ነበር ከደብተሬ ጋር ታቻ። ቁርአን ይዤ ሄዳለሁኝ። በረፍት 15 ደቂቃ ጓደኞች ወጥተው ሲጫወቱ እኔ ከትምህርት ቤቱ በታች ባህር ዛፍ አለ እዚያ ቁጭ ብዬ እቀራበት ነበር ታቻ። ያን ያዝ አድርጌ እሄዳለሁ። ከዚያ በኋላ በቀን 60 ገጽ 40 ገጽ 50 ገጽ ምናምን በአንድ ጊዜ ምንም ባልሞላ ጊዜ በቃ ጨረስኩ። 4 ወር 3 ወር ባልሞላ ጊዜ አከተምኩኝ። ሂፍዝም እንደዛ ወዲያው ጀመርኩኝ። አረ 2 ጊዜ 3 ጊዜ ደጋግመው ነው ልጆች የሚጀምሩት እኮ አንተ በዚህ በአጭር ጊዜ እንዳውም አክትበህ እንዴት ነው አሁን የምትጀምረው አሉ። ምንም አይከብደኝም ቀላል እናፍዛለሁ አልኳቸው። ጀመርኩኝ። በቀን 10 ገጽ 7 ገጽ 8 ገጽ ምናምን እንደዚህ ሆነ ማፍዘው ራሱ በጣም እንትን ነው በጣም ገራልኝ። ወዲያው ይሄንን አፈዝኩኝ ሸመደድኩኝ። ምንም አመት ባልሞላ ጊዜ ሁሉንም ለፍዙንም ሂፍዙንም ምናምን አጠናከር ጨረስኩኝ። ሂፍዝ እየቀራሁኝ ኪታብ ቀራ ከጎነ ሲሉኝ አልቀራም አልኳቸው። መጀመሪያ አንዱን እውቀት አጠናቀቄ ስጨርስ በደንብ አድርጌ መያዝን ሳረጋግጥ ሂፍዝ ከዚያ በኋላ ነው ኪታብ ምቀራ አልኳቸው። ያን ጨረስኩኝ አይደል? ቶሎ ወዲያው ደግሞ ተፍሲር ጀመርኩኝ። ተፍሲር አስተማሩኝ ሼኻችን ሼኽ አብዱልቃድር ኪታብ ወዲያው የአቂዳ ኪታቦችን ሐዲሶችን የፍቅር ኪታቦችን ምናምን እንደዚህ አቀሩን ምናምን። ልክ እነሱ ደግሞ ሼኻችን ሼኽ አብዱልቃድር የዛኔ በረብሻው ጊዜ አለ አይደለ ሀገራችን ላይ በሃይማኖት ምናምን እንደዚህ ረብሻ በነበረ ጊዜ ወጡ እርሳቸው ወደ ሳውዲ። እርሳቸው ወጡ ብዬ አላቋረጥኩም። ሼኽ አብዱልዓዚዝ ብን ባዝ ብን ዑሰይሚን ሷሊህ አልፈውዛን ብን ሼኽ ረቢዕ የሌሎችን የዑለሞች ደርስ የሚገኝባቸውን ዌብሳይቶች በደንብ አድርጌ እንትን አልኳቸውና የእነሱን ደርሶችን ሙሉ ደርስ አወርዳለሁ። አንድ ኪታብ አወርድና ኪታቡን ለምሳሌ ሸርሑ ሱና ሊልበርባሃሪ አወርድና እሱን የሸርሑ ሱና ሊልበርባሃሪን ደርስ የሼኽ አብደላህ አልቡኻሪ እሱን ሙሉ አወርዳለሁ። ቁጭ ብዬ ያንን ደርስ አዳምጣለሁ ሙሉን ኪታቡ እና ለአላህ ምስጋና ይገባው። ያ ህልም ለእኔ ትልቅ እንትን ሆኖልኛል። አንዳንዴ አላህ ስብሐነ ወተዓላ እናንተ እኔ ምን ልላችሁ ነው ወደ ሁሉም ነገር ስመለስ እኔ እቀራለሁ ብዬ አስቤ የማላውቀው ነበር። እንደውም ጓደኞቼ እዚህ ከመቀመጥ ለምን አልሄድም ብዬ ነው ያልኩት። እናንተ ለመልካም ነገር ሳታስቡ ዝም ብላችሁ በከንቱ ልትሄዱ ትችላላችሁ። አላህ ግን እዚያ መልካም ነገር ሳታስቡት ይሰጣችኋል። ገብታችኋል? አልሐምዱሊላህ ዐላ ኒዕመቲል ኢስላም እና ለአላህ ምስጋና ይገባው። እሺ እና ያልሰማችሁ ስሙ። እሺ ስታዋጡ የነበሩት ለሼኽ አብዱልቃድር ቤት መስሪያ የተባለው ዛሬ ጠይቂያቸው 800 ምናምን ሺህ ደርሰውልኛል ብለዋል። ሌላ ደግሞ መሬት የሚገዛላቸው ሰው ተገኝቷል፣ ቦታ ለቤቱ ማለት ነው። ቤቱ ይሰራላቸዋል፣ ቂራት ይጀምራሉ ኢንሻአላህ። እንደዚህ ያቀሩን ሼኽ አሁን ግብር